ሰላም ሰላም ውድ የዚህ ቻናል ተከታታይ ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን የትምህርት አማራጮች ከጀማሪ እስከ ከፍተኛ ድረስ እያስተማርን እንገኛለን። ቻናላችንም አዲስ ስለሆነ ላይክ፣ ሸር፣ ሳብስክራይብ በማድረግ ቪዲዮውን እዩት። በኦንላይን መማር የምትፈልጉ ልጆች ካላችሁም ታች ላይ ስልክ አለ፣ በእሱ ደውላችሁ መማር ትችላላችሁ ማለት ነው። ትምህርቱንም የምሰጥበት አማራጮች በኢሞ፣ በቴሌግራም፣ በዋትሳፕ እንዲሁም በሌሎች የትምህርት አማራጮች በያላችሁበት ቦታ ሆናችሁ መማር ትችላላችሁ ማለት ነው። እንግዲህ በዛሬው ቪዲዮአችን አማርኛ ፊደላትን ማጥናት ለጀማሪዎች ይዤላችሁ መጥቻለሁ። ይሄንም አንድ ባንድ እስከ መጨረሻው ድረስ አሳያችኋለሁ። ከኔ ጋር ቆዩ። እንግዲህ እናንተ ይሄንን ቪዲዮ እስክርቢቶና ደብተርን በመጠቀም ከቻላችሁ እየጻፋችሁ ካልቻላችሁ ደግሞ ቪዲዮውን እየመለሳችሁ በደንብ አድርጋችሁ እስከ መጨረሻው ድረስ እዩት። ይህን ቪዲዮ እስከ መጨረሻው በደንብ አድርጋችሁ ካያችሁት በቶሎ ይገባችኋል ማለት ነው። ማንበብ መቻል ካለን በቶሎ ማንበብ ይችላል ማለት ነው። መጻፍ መቻል ካለን በቶሎ መጻፍ ይችላል ማለት ነው። እንግዲህ በዛሬው ቪዲዮአችን አማርኛ ፊደላትን ያመጣሁላችሁ ከሰ እስከ ቸ ያሉትን ፊደላቶችን ነው። እነዚህንም አንድ ባንድ አሳያችኋለሁ። ከኔ ጋር ቆዩ። እንግዲህ እነዚህን ፊደላቶች የበለጠ እንዲገባችሁ ከመጀመሪያው ወደ መጨረሻውና ከመጨረሻው ወደ መጀመሪያው እቆጥርላችኋለሁ ማለት ነው። እናንተ ተከታተሉኝ። ሰ ሱ ሲ ሳ ሴ ስ ሶ። እንግዲህ እነዚህን ፊደላቶች አሁን ደግሞ ከመጨረሻው ወደ መጀመሪያው እቆጥርላችኋለሁ ማለት ነው። ሶ ስ ሴ ሳ ሲ ሱ ሰ። አሁን ደግሞ ሸ የምትባለዋን የአማርኛ ፊደል እናያለን ማለት ነው። ሸ ሹ ሺ ሻ ሼ ሽ ሾ። አሁን ደግሞ እነዚህን ፊደላቶች ከመጨረሻው ወደ መጀመሪያው እቆጥርላችኋለሁ። ሾ ሽ ሼ ሻ ሺ ሹ ሸ። ቀጣይ ደግሞ ቀ የምትባለውን የአማርኛ ፊደል እናያለን። እንግዲህ ቀ ማለት ደግሞ ይችኛዋ ፊደል ናት ማለት ነው። ስለዚህ እስኪ እናያት። ቀ ቁ ቂ ቃ ቄ ቅ ቆ። አሁን ደግሞ ከመጨረሻው ወደ መጀመሪያው እንቆጥራቸዋለን ማለት ነው። ቆ ቅ ቄ ቃ ቂ ቁ ቀ። አሁን ደግሞ የቀን ቤተሰብ ካየነ ቀጣይ የበን ቤተሰብ እናያለን ማለት ነው። በ ቡ ቢ ባ ቤ ብ ቦ። አሁን ደግሞ እነዚህ ፊደላቶች ከመጨረሻው ወደ መጀመሪያው እንቆጥራቸዋለን ማለት ነው። ቦ ብ
ቤ ባ ቢ ቡ በ። አሁን ደግሞ የምን ቤተሰብ ነው ያየነ ማለት ነው። ቀጣይ የተን ቤተሰብ እናያለን ማለት ነው። ተ ቱ ቲ ታ ቴ ት ቶ። አሁን ደግሞ እነዚህን ፊደላቶች ከመጨረሻው ወደ መጀመሪያው እንቆጥራቸዋለን። ቶ ት ቴ ታ ቲ ቱ ተ። አሁን ደግሞ የተን ቤተሰብ አይተናል ማለት ነው። ቀጣይ ወደ ቸ ቤተሰብ እንሄዳለን። ቸ ቹ ቺ ቻ ቼ ች ቾ። አሁን ደግሞ እነዚህን ፊደላቶች ከመጨረሻው ወደ መጀመሪያው እንቁጠራቸው እስኪ። ቾ ች ቼ ቻ ቺ ቹ ቸ። እንግዲህ ከሰ እስከ ቸ ያሉት ፊደላቶች እነዚህ ናቸው ማለት ነው። እንግዲህ በዛሬው ቪዲዮአችን እንዳጠቃላይ እነዚህን ፊደላቶች ከሰ እስከ ቸ ያሉትን አይተናል ማለት ነው። እንግዲህ በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላም ቆዩልኝ።